ብዙ ሰዎች ጎበዝ ተማሪዎች የሆነ ታለንት ያላቸው ይመስላቸዋል። I have no talent whatsoever except for hard work። ታትሮ መስራት ነው አንድ ያለኝ ታለንት እና በዛች ታለንት ምክንያት ነው ይሄ ውጤት ያመጣሁት። 570 ነው ያገኘሁት ማትሪክ ላይ። ሰላም ውድና የተከበራችሁ የጎበዝ ሾው ቤተሰቦች፣ ዛሬ እኔ መሐመድ ኑረዲን ስለ ማትሪክ ኤክስፒሪየንስ ሼር ለማድረግ እርስ በርስ ለመማማር እዚህ ተገኝቻለሁ። ሳውዲ አረቢያ ነበር የምማረው አክቹዋሊ እስከ 5ኛ ክፍል እና የዛ ትምህርት ሲስተሙ ለተማሪ ይስማማል and ኢንክሉድ ያደርጋል ተማሪን ፓርቲሲፔት እንዲያደርጉ ኢንከሬጅ ያደርጋል። እዛ ባለሁበት ጊዜ እናቴ በጣም ብዙ ድጋፍ ታደርግልኝ ነበር። እንዳጠና የምትገፋፋኝ እሷ ነበረች። ውጤቴም ጥሩ ነበር። ከሳውዲ ከመጣሁ በኋላ ከቋንቋው ጋር ለመግባባት ከትምህርት ሲስተሙ ጋር ለመግባባት በጣም ተቸግሬ ነበረ። ቢካዝ ጓደኞችም አልነበሩኝም፣ ብቸኝነቱም አለ። በዛ ላይ ትምህርቱም የተለያየ ነው ትምህርት ስርዓቱ ቅድም ካልኳችሁ እና ትንሽ ይከብዳል እዛ ጋር ለመግባባት። ስድስተኛ ክፍል እስከ 7 እና 8 መጀመሪያ አካባቢ በጣም የተቸገርኩበት የትምህርት ዘመን የነበረ። ማጥናቱም እየተሳካልኝ ነበረ። ኖት ካለ ማጥናት የተነሳ ብቻ ሳይሆን የማጠናው ነገር ይመጣል ወይ የሚመጣ ፈተና ላይ አስተማሪው የሚያወራው ደግሞ አልሰማውም ከዚ በአማርኛ ነበር የሚያወራው። የዛኔ አማርኛ አልችልም ነበር። አማርኛ በጣም ደካማ ነበር። ሰባተኛ ክፍል መሀል አቋርጠን ኮሮና ተጀመረ። ኳራንቲን ላይ ነበርን። እስከ 8ኛ ክፍል መጀመሪያ አካባቢ ድረስ it was free time አብዛኛው እና ራሳችን የምንማርበት ራሳችን የምናዳብርበት ጊዜ አግኝተን ነበር አብዛኞቻችን። እዛም ያለው ኦንላይንም ላይ የተዋወቅኳቸው ብዙ ሰዎች አሉ። እነሱ ጋር ኦንላይን ሴሽኖች ነበሩ። አንድ ላይ እናጠና ነበር። እስከ 8 ሰዓት ላይ ድረስ ያጠናንበት ጊዜ አለ። ለሚኒስትሪ የተዘጋጀ ማለት ነው። ምንም ያለ እነሱ ብዙ መግፋት የምችል አይመስለኝም ነበር። ቋንቋውንም የለመዱ ሰዎች ስለነበሩ ለእኔ ትራንስሌት ማድረግ ይቀላቸው ነበር። በእድሜ ለእነሱ ጥሩ ውጤት አምጥቻለሁ። 99.4 አምጥቻለሁ። እንደ ግሩፕ ነበር የምናጠናው አብዛኛው ነገር፣ ግን ራሴ ሄጄ ሪቫይዝ አድርገው ነበር የምናጠናው ነገር። ሃይስኩል ስቀጥል ሃይስኩል ቲቸሮቹም ደህና አቀባበል አድርገውልን ነበር። ላንጉዌጅ ወደ እንግሊሽ ሲገባ እንግሊሽ በጣም ይቀለኝ ነበር። ሃይስኩል ላይ በደንብ ለመስራት በደንብ ለማጥናት እድል አግኝቻለሁ። ቢካዝ እንግሊዝኛ እንዴት ለመድ ካላችሁ ከሳውዲ ስመጣ በአረብኛ ሳወራ ማንም አይገባም። በአማርኛ ሳወራ ደግሞ አማርኛ ይኮንሳፋ ነበርኩኝ ትንሽ እና ያስቃቸው ነበር ብዙ ሰዎች። በአማርኛ አላወራ ነበር። ያለኝ አማራጭ በእንግሊዝኛ ማውራት ነው። እንግሊዝኛ በዛ ፕሮሰስ ምክንያት በጣም ማዳበር ችያለሁ። 10ኛ ክፍል ያለው ምን እድል ይመጣልኛል፣ ሚራስ አካዳሚ ባል ስፔሻል ስኩል ስኮላርሺፕ እንሰጣለን ብለው ፍላየርስ ማስታወቂያዎችን የበተኑ ነበር እና ሚራስ አካዳሚ ስፔሻል ስኩል በመሆኑ ምክንያት ስፔሻል ተማሪዎችን ነው የሚመርጠው። ጎበዝ ተማሪዎች በተለያዩ ዘርፍ የተለያየ አይነት ተሰጥኦ ያላቸው ተማሪዎች ናቸው እዛ የሚገቡት እና እዛ ለመወዳደር በጣም ጥረት አድርጌ ነበረ። ከዚህ በፊት የነበረኝ ውጤት የደግፉኝ ስፔሻሊ 9ኛ እና 10ኛ ክፍል 10ኛ ክፍል 99 ነበር ያገኘሁት። 9ኛ ክፍል ደግሞ 96 አካባቢ ነበር ያገኘሁት። እነዛ ውጤቶችም ደግፈውኛል። የሚኒስትሪ ውጤትም ደግፈውኛል። ፈተናዎቹንም compared to ከቢኮሎስ ከምንማረው አንጻር ቀለውኝ ነበረ። ከቢኮሎስ ፈተናዎች አንጻር ቀላል ነበሩ። በደንብ ማለፍ ችያለሁ። ኮሚኒኬሽን ስኪልም ኢንተርቪው ላይ የስራ ማድረግ አግዞኛል። ምን የሚል አስተሳሰብ አለ? ጎበዝ ተማሪ ከትምህርት ውጭ ብዙ ነገር አይሳካለትም። ከትምህርት ውጭ ብዙ ነገር ላይ ፎከስ ማድረግ አይችልም። እኔ እንደዛ አይነት አባባል በጣም ዲስሪስፔክትፉል ነው ብዬ አስባለሁ። ዲስሪስፔክትፉል ተማሪውም ራሱ ስለ ራሱ እንደዛ ሲያስብ ራሱን በጣም ዲስሪስፔክት ያደረገ ነው። የራሱን ተሰጥኦዎች በጣም እየገደመ ነው። እኔ ለምሳሌ አሁን በትምህርቴ ብቻ አልቀደም። ትምህርት በጣም ነው የምወደው። ትምህርት በጣም ነው የማጠናው፣ በጣም ነው የማነበው። ግን በትምህርት ብቻ አይደለም። ከሶሻል ስኪል አለኝ፣ ከሰው ጋር እግባባለሁ፣ ሃይማኖታዊ ትምህርቶችን እከታተላለሁ፣ ስፖርት እሰራለሁ፣ ውሹ እሰራለሁ፣ ኳስ እጫወታለሁ፣ አልፎ አልፎ ባስኬትቦል ይመቸኛል፣ ቴኒስም እችላለሁ። እንደዛ አይነት ነገራቶች ላይ መሳተፍ ለጎበዝ ተማሪ ክልክል አይደለም።
እንደውም ያስፈልጉታል ማይንድ ሪፍሬሽ ለማድረግ የተለያየ አይነት አስተሳሰብ የተለያየ አይነት ሰው ጋር ኢንተራክት ለማድረግ ኔትወርኩን ሊያሰፋ እና ኢንቴግራል የሆነ ሰው ሆሊስቲክ የሆነ ሰው እንዲሆን ሚራስ ከገባው በኋላ የነበረው ኢንቫይሮንመንት ሁሉም በጣም ጎበዝ ነው። በጣም ጎበዝ የሆነበት ሳብጀክት በጣም ጎበዝ የሆነበት ፊልድ አለው። እርስ በርስ የመማማር ትምህርት የመቅሰም ፕሮሰሱ በጣም እንድዳበር አግዞኝ እስከ 12ኛ ክፍል እዛው ነበር የተማርኩት። አንድ ሰው አንድ ዓላማ ካለው ለዛ ዓላማ ለማሳካት መሀል ላይ ያሉ ፕሮሰሶች በሙሉ በደንብ እነሱን ማለፍ አለባቸው እና ለማትሪክ በጣም ነበር የተዘጋጀው። እኔ ለብቻዬ አልነበርኩም፣ የሚደግፉኝ ሰዎች ነበሩ። የሚደግፉኝ ስል አንድ ላይ አይደለም እናጠናው፣ አንድ ላይ እናጠናለን። ኢን ሴንስ አንድ ነገር አይደለም እናጠናው፣ ሁሉም የራሱን ያጠናል፣ ግን አንድ ላይ ነው የምንቀመጠው። አንዱ ሲዘናጋ ሌላው እንዲያስተካከል። ግሩፕ ስተዲ ብዙ ፋን አይደለሁም፣ ብዙም አልተሳካልኝም በግሩፕ ማጥናት እና ስፔሻሊ ሃይ ስኩል በግሩፕ ማጥናት አልተሳካልኝም እና ከዛ ባሻገር ብዙ ሌሊቶችን አንግቻለሁ። በጣም ብዙ እንትኖች አይቻለሁ። ግን ያ ሁሉ ሳክሪፋይሶች ምንም አልመሰለኝም። ምክንያቱም ዓላማ ክሊር ሆኖ ከታየ ምንም ነገር አያውቁትም። ምንም ነገር ለማድረግ አይቸግርም እና የሰው ልጅ መንፈሱ፣ ጭንቅላቱ፣ ሰውነቱ ለአንድ ዓላማ ከተሰጠ በዚች ዓለም ላይ ማሳካት የማይቻል ግብ የለም። ብዙ ሰዎች ጎበዝ ተማሪዎች የሆነ ታለንት ያላቸው ይመስላቸዋል። I have no talent whatsoever except for hard work። ታትሮ መስራት ነው አንድ ያለኝ ታለንት እና በዛች ታለንት ምክንያት ነው ይሄ ውጤት ያመጣሁት። 570 ነው ያገኘሁት ማትሪክ ላይ በቂ ነው ብዬ አስባለሁ። ያሰብኩትም ተሳክቶልኛል ብዬ አስባለሁ። ከዛ በላይም ከዛ በታችም ብዙ ኢንትረስት አያደርገኝም። ምክንያቱም خلاص አላህ የሰጠንን መቀበል ያለብን እና በጣም ተደስቻለሁ በሱ ውጤት። በጣም ማርኮኛል። በራሴ አልኩራለሁ፣ ግን ራሴን ሴሌብሬት ማድረግ ይሄን ሁሉ የለፋሁበት ውጤት ፍሬ ማየቴ ደስ ብሎኛል። በጣም ትልቅ ውጤት ነው። የሁሉም ትልቅ ውጤት ነው ተባለ። በጣም ከፍተኛ ውጤት ነው። በፎቶ ፎቶ ይኖራቸዋል። ይህ የዘንድሮ የመጨረሻው ሌተስት ሞዴሉ 2020 ትልቅ ካፓሲቲ ያለው ለትምህርቱ እንዲሆን የተበረከተ እና ከአቡ ሱልጣን ቀጣይ ስቴፕ ቀጣይ ማይልስቶኔ ሜዲሲን ተምሬ በሱ መመረቅ ነው። ሜዲሲን መማር ኢነሰንስ ሜዲሲን በደንብ መረዳት ኖት ቢካዝ ጎበዝ ተማሪ ስለሆንኩኝ በጣም ኢንትረስት ስለሚያደርገኝ በጣም ብዙ ጥያቄዎች ስላሉኝ እዛ ገብቼ ተምሬ መልሳቸውን አላገኛቸው፣ እንደዛ ካልሆነ መልሳቸውን አላገኛቸው እና እነዛ ጥያቄዎች ማሳደድ የህይወቴ ዓላማ ነው ብዬ አስባለሁ። ሪሰርቸር መሆን እፈልጋለሁ፣ አካደሚሽን መሆን እፈልጋለሁ። ስፔሲፊካሊ ሳይካትሪ ወይም ኒውሮሰርጀሪ ከጭንቅላት አካባቢ ያሉ እንትኖችን ኢንትረስት ያደርጉኛል። ለወገኖች የምንመክራለው በእኛ ዘመን ላይ በጣም ኮንትሮቨርሻል የሆነ ነገር የመጣ ነው which is artificial intelligence። ሰዎች ራሳቸው አያስቡም፣ የሆነ ማሽን መጥቶ ያስብላቸዋል እና በጣም አቮይድ አድርጉት አልላችሁም፣ ዩስፉል ነው ግን በጣም ተጠንቀቁ። ቢካዝ በጣም ካፒታሊስት የሆኑ ሰዎች፣ ስለ ራሳቸው ገቢ ብቻ የሚያስቡ ሰዎች የሆነ ቱል አምጥተውልን ህይወታችንን ያቀልልናል ብለው የሆነ ነገር ሲያቀርቡልን በደስታ መቀበል ሳይሆን ትንሽ ተጠንቅቆ ትንሽ አስበው መቀበል ነው ያለብን እና ይሄ አሳይመንት በሱም ሰራለ ከሆነ ምኑን ሰራኸው? ምኑን አሰብከው? you're losing your ability to think critically, innovatively እና ብሬን ዋሽ የተደረገ ነው። በጣም መጠንቀቅ አለብን ብዬ አስባለሁ እና የትም ሄዱ ራሳችሁን ማንነታችሁን በደንብ አነሱ።
ለግባችሁ ለዓላማችሁ በደንብ ተሰጡ። ቲክቶክ ስክሮሊንግ፣ ኢንስታግራም፣ ሶሻል ሚዲያ ምናምን ሀሳቦች እንዳይበትናችሁ። ሀብታም ሳይ ሀብታም መሆን እፈልጋለሁ፣ ኢንጂኒር ሳይ ኢንጂኒር መሆን እፈልጋለሁ፣ አርኪቴክት ሳይ በዚህም በዛም የሚበተን ሰው ሳይሆን ለአንድ ወጥ ዓላማ መሰጠት የዚች ዓለም ግባችን መሆን አለበት። ለሶሳይቲ ኮንትሪቢዩት ማድረግ ሳንረሳ፣ ፋሚሊዎቻችንን ሳንረሳ፣ ጓደኞቻችንን ሳንረሳ በጋራነት ወደ ከፍታ መጓዝ ይጠበቅብናል። በጎበዝ ሾው ቤተሰብ ስም በጣም ከልብ ያመሰግናችኋለሁ፣ ሆስት ስላደረጋችሁ ስለጠራችሁ እና ለሁሉም ተማሪዎች ኔክስት ይር የምትፈተኑ ከዛም በኋላ የምትፈተኑ መልካም እድል እመኝላችኋለሁ። ሁሌም በርቱ፣ ሁሌም ታትሩ። ጉድባይ